ምስጋና ይድረስ ለአብ በደልም ማታ ሙስሊም ላረገኝ በፈርዱ በእርሱ ችሎታ ምስጋና ይድረስ ለአብ በደልም ማታ ሙስሊም ላረገኝ በፈርዱ በእርሱ ችሎታ ምስጋና ላድርስ ለራሕመን ለፈጠረኝ አምደ ብርሃን በልቤ ላኑርልኝ ምስጋና ላድርስ ለራሕመን ለፈጠረኝ አምደ ብርሃን በልቤ ላኑር አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የዛህራ ቻናል ዩቱብ ተከታታይ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከእናንተስ ጋር እንዴት ናችሁ? በያላችሁበት ሀገርና ቦታ የአላሁ ስብሃነ ወተዓላ ሰላምና እዝነት፣ ጥበቃ፣ ረህመት ሁሉ አይላችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ስብሃነ ወተዓላ ፍቃድ ሆኖ ተገናኝተናል። ዛሬ ላይ ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው። አልሐምዱሊላ ሱማ አልሐምዱሊላ፣ ምስጋና ሁሉ ለአላህ ስብሃነ ወተዓላ ይገባ ማለት ነው። እንግዲህ ዛሬ ላይ በአዲስ ቪዲዮና ርዕስ መጥቼላችኋለሁኝ። ነገር ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አትርሱ። ምክንያቱም በዚህ ቻናል ላይ እጅግ አስፈላጊና ጠቃሚ የሆኑ ትምህርቶች፣ ምክሮች እና አጠር ያሉ ግጥሞች የሚለቀቅበት እጅግ ዋና አስፈላጊ የሆነ ሁለገብ ቻናል ነው። እንዲሁም የቻናል ተከታታይ ቤተሰቦች ደግሞ ለምሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ጀዛኩምላ ኸይረን ብያለሁ። ዛሬ ላይ እንግዲህ ለሁሉም ሰዎች እንደ ትልቅም እንደ ትንሽም እጅግ አስፈላጊ የሆነና ጠቃሚ የሆነ ትምህርት እየላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል በአክብሮት ጠይቃችኋለሁ። መልካም እንግዲህ ርዕስ የሚለው ሁሉንም አታስደንቁም ይላል ማለት ነው። ዓለምን ብትገዙ፣ ብዙ ድንቅ ነገርን ብታደርጉ፣ የስኬት ማማ ላይ ብትቀመጡ፣ በብዙ መንገድ ራሳችሁን ብትቀይሩ ምንም የማይደነቁባችሁ እና የማይኮሩባችሁ ሰዎች ይኖራሉ። ምናልባት እነዚህ ሰዎች የሚደነቁትም ምን ውጤት ሳይኖር ጠንክራችሁ ስትሰሩ ይሆናል። ይበልጥ የሚገርሙት ተስፋ ትቆርጣላችሁ ብለው በሚያስቡበት ወቅት ደግሞ ጥረታቸውን በመቀጠላችሁ ይሆናልና የለውጥ ሂደታችሁ በሚገባ ይመለከታሉ ማለት ነው። አካሄዳችሁን ይከታተላሉ፣ ጥረታችሁን እግር በእግር ያስተውላሉ። ነገር ግን እንዴት እንደምትሰሩ በምን መንገድ ወደፊት እንደምትጓዙ አያውቁምና ትወድቃላችሁ ብለው ሲጠብቁ እናንተ ፈጥናችሁ ጨምራችኋል ማለት ነው። ይሳሳታሉ ብለው ሲጠብቁ እናንተ ግን ይበልጥ ተምራችሁና ተሻሽላችሁ ወደፊት እየተጓዛችሁ ነው ያላችሁት። እናንተ ላይ እንከን በመፈለግ ተጠምደዋል። ነገር ግን ይህን ያህል ትልቅ እንከን አያገኙም። በዚህ ሰዓት በጣም ይደነቃሉ። የእነርሱ ምቀኝነትና ክፉ ሀሳብ እንደማያስቆማችሁ ሲረዱ ይበልጥ ይገረማሉ ማለት ነው። ከጉዟችሁ ሊያስተጓጉላችሁ ቢሞክሩም ግን አልቻሉም። ጭብጨባችሁን በመንፈግ ስሜታችሁን መጉዳት ቢፈልጉም አይችሉም። አዎ ሁሉንም አታስደንቁም። ሁሉም ሰው በእናንተ ለውጥና እድገት አይገረምም። ሁሉም ሰውም ለጥረታችሁ እውቅና ለመስጠት አይመጣም። እኔ ህይወቴ እንዲቀየር፣ ስኬታማ፣ ደስተኛ እንድሆን ሰዎች ሊያምኑብኝ ይገባል። ሊያምኑብኝ ይገባል። እነርሱም የግል ሊደግፉኝ ይገባል ብላችሁ የምታስቡ ከሆነ አትሳሳቱ። ምንም ለማድረግ ከሰው አመኔታ ይልቅ የሚያስፈልጋችሁ የራሳችሁ በራስ መተማመን ነውና ከሰው ድጋፍና ጭብጨባ በላይ የራሳችሁ ተነሳሽነት ወኔም ነው። ስኬትና ጥንካሬ ለሰዎች እንደምትችሉ ማሳየት ሳይሆን ለራሳችሁ እንደምትችሉና አቅሙ እንዳላችሁ በተግባር ማስመስከር ነው። አንዳንዴ ብዙ ታዛቢና ደጋፊ ያላችሁ ቢመስላችሁ መጀመሪያ ግን የሚታዘባችሁ የገዛ ማንነታችሁ ነው። ራሱን ያላኮራ በምንም መንገድ ሰዎች ሊያኮራ አይችልም። ራሱን ያላስደነቀ ሰው እንዴትም ሰዎችን ሊያስደንቅ አይችልም።
ከአሁን ሰዎችን አስጨንቃለሁ፣ ከአሁን ሰዎችን አስደስታለሁ ብላችሁ የምታስቡ ከሆነ አትሸወዱ። መጀመሪያ ራሳችሁን አስደስቱ። በቅድሚያ በራሳችሁ አቅም ተማመኑ፣ ኮንፊደንስ ይኖራችሁ እና እህቴ ወንድሜ ከምንም ያለመጠበቅም ጥበብን ተማሪ ከፈጣሪ ገዛ ውጭ የማንም ድጋፍ እንደማያስፈልግህ እመኚ። ውስጥህ ያለው ጽኑ ፍላጎት ትልቁ ብርታት ነውና ሰዎችን የሚጥሉብህ እያንዳንዱ ትችት ትልቅ ሀይል ነው። አንተ ራስህ ውስጥ የሚታየውን ሰዎች በፍጹም አንተ ውስጥ ሊመለከቱ አይችሉም። አንቺም እንደዛው ስላንተ የሚሉህን ሁሉ አትመን። ስለ አቅምህ የሚነግሩህን በሙሉ አትቀበል። ራስን ባወቅከው ልክ ራስን ወደፊት ትገፋለህ። በራስህ በተማመንክ መጠን ጥረትን ትጨምራለህ። በፍጹም ራስህን ዝቅ አድርገህ አትመልከት። በፍጹም አቅምህን አታሳንስ። ብዙ ፈታኝ ሁነቶች ይመጣሉ ይሄዳሉ። ብዙ አስቸጋሪ ጊዜያት ይመጣሉ ይሄዳሉ። አንተ ግን በአላህ ቸርነት እስካሁን አለህ። አንቺም በአላህ ቸርነት እስካሁን አለሽ። ሰው ከሚደነቅብህና ከሚደነቅብሽ በላይ በራስሽ የምትደነቅበት ጊዜ ያስፈልግሃል። ሰው ከሚኮራብህ በላይ በራስ የምትኮራበት ሰዓት ያስፈልግሃል። ሰውን ለማስደመም አትጣር፣ ይልቅ ራስን አስደምም። ሰው ፊት በግርማ ሞገስ ለመመላለስ አትድከሚ። ይልቅ የራስን ግርማ ሞገስ ራስን አጣጥም። ግሩም። ስለዚህ ይህ እጅግ አስፈላጊና ግሩም የሆነ ትምህርት ነው እየላችሁ የመጣሁት። በደንብ እንደምትጠቀሙበት አልጠራጠርም። ሌላው በዝቅታ ታድጋለህ። ብዙ ብታውቅም እውቀትህ አያመጻድቅህም። ዝነኛ ታዋቂ ብትሆንም ዝና አያኮራም። ታዋቂነትህ አያስኮፍስም። ብዙ ጀብድ ብትፈጽምም ብዙ ተአምራትን ብታደርግም በብዙ ውጣ ውረድ ውስጥ ብታልፍም ፈተናዎችን ብታልፍም ታግሰህ ብታሸንፍም ትህትናህን አላጣህም። ከሰውነትህ ካልወረድክም ማንነትን አላጣህም። ምንም እንኳ ታዋቂ ያደረገ ተግባርና ጥንካሬ ቢሆንም እውቅና ግን በሰዎች ዘንድ ነውና ሰዎችን ማገልገል አታቁም። ማህበረሰብንም መጥቀም አትተው። ጀርባህንም ስላልረሳህ መንገድህን ስላልካደህ ታማኝነትን በውስጥህ ይታያልና ታታሪነትህ ይቀጥላል። ተወዳጅነትህ እየጨመረ ይሄዳል እና በዝቅታ ታድጋለህ። አንገትህን ብታቀረቅር ስለማትችል አይደለም። ታች ወርደህ ብታገለግል ደረጃህ ታች ሆኖ አይደለም። የመጣልህን እድል ለሌሎች አሳልፈህ ብትሰጥ፣ ወንድምህን ብታስቀድም፣ ያለህን ብታካፍል፣ ለሰዎች መኖር ብትጀምር ለራስህ ባዳ ልትባል አትችልም። ቅንነትን ገንዘቡ ያደረገ በትህትና የተመላለሰ ወንድም እህቱን ያስቀደመ መልካም ሰው በጎ ተግባሩ ብቻ ያሳልፍለታልና ሰላም ይሰጠዋል፣ በሐሴት ይሞላዋል፣ በመንፈስ ያበረታዋል፣ አቅሙን ያነጸዋል። ዝቅ ብለህ ስታገለግል በትህትና የሚገባህን የተሻለ ለሚጠቅመው ሰው ስትሰጥ ክብርን በውዴታ ታገኛለህ። ፍቅርን በፍላጎት ትችራለህ። በሰዎች ልብ ውስጥ በደማቁ ትጻፋለህ። ልብ በል ወዳጄ፣ ትህትና ብዙ ሊያሳጣህ ይችላል። ዝቅ ብለህ በነፃ ማገልገል ብዙ ያስብልህ ይችላል። ያለህን ማካፈል፣ እድልህን አሳልፈ መስጠት፣ ለተቸገሩ ወገኖች መድረስ፣ እነርሱን ማስቀደም በአሉታዊ ጎኑ ጫና ውስጥ ሊከትህ እንደ አስመሳይነትህም ሊያስመለክትህ ይችላል። ነገር ግን ራስን ዝቅ ማድረግህ ማንነትን አያሳጣህም፣ አንተንህን አያጠፋውም፣ ችሎታን አያደበዘውም። ማድረግ የምትፈልገውን ማድረግ የምትችለውን አድርጎን በመገኘት ብርቱን አንተነትን ትገነባለህና ጠንካራውን ማንነትን ታጎለብታለህ። እና ማደግ ከፈለግ በሚገባህ ልክ ማገልገል ይኖርብሃል። ደረጃህን ማሻሻል ከተመኘህ ዝቅ ብለህ አስፈላጊ ነገሮችን መመርመር፣ በቻልከው መጠን የራስን አስተዋጽኦ ማበርከት፣ ወደሚያስተምርህና ልምድ ወደሚሰጥህ ተግባር መጠጋት ይኖርብሃል። አዎ እና አምነህበት እስካደረግከው ድረስ ዝቅ በማለቴ አመለጠኝ የምትለው በረከት አይኖርም። በትህትናዬ ምክንያት ተሸሸገብኝ የምትለው ስጦታም አይኖርም። የውስጥ እርካታም ንጹህ ደስታን የተጣራውን እድገትህን ታረጋግጣለህና መቼም በአትራፊው ዝቅታና በልባዊ ትህትና እንዳታዝን፣ በፍጹም እንዳትቆጭ። ስለዚህ ለዛሬ የነበረን ቆይታ ይሄን ይመስላል። እንደምትወዱት አልጠራጠርም። በቀጣይ በአዲስ ቪዲዮ እና በአዲስ ርዕስ እስከምንገናኝ በያላችሁበት ሀገርና ቦታ ከሀገር ውስጥም ከሀገር ውጭም
የአላህ ስብሓን ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩ የልባዊ ምኞቴ ነው። በዚሁ ልሰናበታችሁ እወዳለሁ። የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ። ባይ ባይ።